አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቻችን እንደምን አላችሁ? ደህና ናችሁ ወይ? እኛ ደህና አልሐምዱሊላህ። ያው ሰሞኑን ተጠፋፍተናል። ያው እንኳን አደረሳችሁ አላልኳችሁም። በቅድሚያ ላይ እንኳን አደረሳችሁ። እና እንግዲህ በጣም ነው የተጠፋፋነው። ያለውን ነገር ሁላችሁም ታውቃላችሁ። ያያችሁትም ነው። ምንም የተለየ ነገር የለም። በኢሳም በኩልም በእኔ በኩልም ያለው ነገር ያው ሰሞኑን ደግሞ ቲክቶክ ላይም ደግሞ ብዙ ነገሮች እየተራገቡ ነው። እናንተም በራሳችሁ ሐሳብ እየሄዳችሁ ነው። እኛም የራሳችን አለ። ያው እንግዲህ እናንተን እያቀደማችሁት ነው። እንደናንተ አይደለም ብዙ ነገር እንደምታዩት ቲክቶክ ላይ ከብዙ ሰዎች ጋር አሁን ሰሞኑን ደግሞ ቢስሚላህ ከብዙ ሰዎች ጋር ታቀናብሩናላችሁ። አብዛኛውን ጊዜ ታቀናብሩታላችሁ። ኢሳም ከሆነ ሰው ጋር በቃ ሁላችሁም በየራሳችሁ ሐሳብ ያቀናበራችሁት ያላችሁ ሳለ ያው እንግዲህ አንድ ሰው ለአንድ ነው መሆን የሚችለው። መጨረሻውን የምናየው ይሆናል። በየራሳችሁ የምታደርጉት ነገር ቢኖር እኔንም ከብሶች ጋር ያቀናበራችሁ ነውና ላይክ የምትሉት እናንተ የምታደርጉት ነገር ከሌላ ሴት ጋር ስታቀናብሩ ምናምን ቢሆንላችሁ የሆነ ምን አስባችሁ እንደምታደርጉት አላውቅም። ላይክ ግን አብዛኛውን ጊዜ ሳይሆን ለምንድን ነው ምናምን ምክንያቱም ኢሳምን ከሌላ ሴት ጋር ስታቀናብሩት ያቺ ሴት እሱና እሷ ምንም አይደሉም። ግን እኔ በራሴ የተገነዘብኩት ግን እኔ እሱን ብዬ እየሄድኩ ነውና እኔ ለማገዝ ብትችሉ ምናልባት እሱን ከሰው ጋር ከሆነ ማየት የምትፈልጉት ሊሳካ ይችላል። ግን ባዶ ሜዳ ላይ ዝም ብላችሁ የምታቀናብሩት ነገር የሆነ ደስ አይልም እና ኢሳምንም ጋራ ከናንተ ከሶሻል ሚዲያ በኋላ ምንም አይነት አዲስ የተፈጠረ ነገር የለም። ያው አዲስ ነገር አለ። አዲስ ነገር ምንድነው? ኢሳም 200,000 ገብቷል። ለዚህ አጋጣሚ እንኳን ደስ አለክ። ደስ ብሎኛል። ላይክ በዓልም ምናምንም ደግሞ ነበርና እሱን ላገኘው አልቻልኩም። ያው ቤተሰብ ጋር ምናምንም ስለሆነ ላገኘው ሞክሬ ነበር አልቻልኩም። እኔም ደግሞ ያን ያክል ወደ ሚዲያ ለመምጣት አልጓጓሁም። ምክንያቱም ኮሜንቶቹ በሙሉ ቀልብ የሚሰብሩና የሚደብሩ ነገር ነበረ። ስለዚህ ካለው ነገር ላይ ከበዓሉም ከምንም ጋር ሲደማመር ደግሞ በጣም ከባድ ነው ኮሜንቱ ምናምን ብዙም እንጃ ሀበሻ ሰውን አይረዳም ብዬ ልጠቀልለው ነው እኔ እና እንደዛ ስለሆነ ብዙም ነገር ደስ ስላለኝ ያን ያክል አልገፋፋውም ነበረ። ግን ዛሬ ገፍቼ መጥቻለሁኝ። እስኪ ደግሞ ያው የመጣሁበት አላማዬና አመጣጤ ጥሩ ነገር አስቤ ነው። ኢሳም ብዙ ነገር ላይ ታስበው እኔ በራሱ ላይ ኬርለስ አይነት ነገር ነው የሚመስለኝ። ማለት ላይ 200,000 ገብቷል። ብዙ ሰው የሚመኘው ምንድነው? እንኳን 200,000 100,000 በጣም ብዙ ሰው ይመኛል። 150,000 በጣም ይመኛል። 200,000 ዩቲዩብ ላይ አሁን ላይ በጣም ትልቅ ነገር በጣም ሰው የሚመኘው ብቻ ሳይሆን በቃ የሚያልመው ሁሉም ነውና ኢሳም ግን ገብቷል ምናምን ኬርለሱን አሳልፎታልና ላይክ ወይ ያላከበረበት ወይ ደግሞ ፕሮግራም ያላዘጋጀበት ወይ ዘገየበት ምክንያት ሊኖረው ይችላል ለራሱ። ግን እኔ ላይክ ማክበር ትልቅ ፕሮግራም ማዘጋጀት ያን ያክል አልችልም። ለምሳሌ አዘጋጅቼ ምናምን ብዙም ያን ያክል እውቀቱም የለኝም እና እኔ ለራሴ ያሰብኩት ነገር አለ ላይክ ለሱ ይሆናል ብዬ ያሰብኩትኝ ይጠቅመዋል ብዬ ያሰብኩት ያው ደግሞ እንዳላዘጋጅም ደግሞ ከሁሉም ነገር ደግሞ ባሻገር ደግሞ ያን ያክል መብት የለኝም የማዘጋጀት ላይክ የለፋቱ ምንም አይመጣትም አሁን ነውና ባዘጋጅ ከኋላ አይመጣ አይና ወጣረኝ ይሆንብኝ እነሱ ዝም ያሉትን ይሄን ታክል ጊዜ ግን የለፋበት የሆነ ነገር ሰውም ጋር ደግሞ እናንተም ደግሞ አመለካከታችሁ በጣም እንትን እያለ ስለሆነ ሌላ ነገር አድርጋችሁ ነው የምታስቡት። በቃ የሆነ ወደ ጥሩ አትወስዱትም። ላይክ እኔ እንጃ ለእናንተ ጥሩ ምን እንደሆነ አላውቅም። እናም ያን ያክል ማዘጋጀቱ መብቱ የለኝም። በቃ በሁሉም ነገር ደግሞ እናንተ ሁሉን ነገር እንጃ ጥሩ ነገር አልገባችሁም። መጥፎ ምን እንደሆነም ለይታችሁ አላወቃችሁም። ወይም ደግሞ ጥሩን ያወቃችሁ በመጥፎ ላይክ በመጥፎ የተረዳችሁት ነገር ነው ያለ። ላይክ እኔ ብዙም ቪዲዮ ማየት ትችላላችሁ። መጥፎ ነገር አልሰራሁም። ሰውን ወጥቼ አላዋቋሸሽኩም፣ አላዋደኩም። በቃ ጥሩ አመለካከት ጥሩ ስሜት ነው የተናገርኩትኝ። ግን እናንተ ወላ አሁን ጊዜ ላይ መጥፎ የተናገረ ያቋሸሽ የተሳደበን ወይ በጣም ነው ኮመወዳትኝ ወይ ንግግሯ እንደዚህ ምናምን ማለት ጀምራቻል። በጣም ብዙ ቦታ ላይ ኮሜንት ሳነብ ግን ጥሩ ስንናገር ጥሩ የተናገር ያለው ብዬ ነው ማስበው። መጥፎ ነገርም ስለዛም ሰው መጥፎ ማላወራውም ጥሩ ነገር በቃ ጥሩ ያለኝ ነገር ነው ያወጣሁትና እናንተ በጣም እንደመጥፎ ነው የተረዳችሁትኝና መጥፎ አድርጋችሁ ነው ያሰባችሁትኝ። ይሄ ነገር ከአእምሯችሁ እንዴት እንደገባ አላውቅም። እስኪ ብዙ ነገር ወደ ኋላ ራሳችሁንም አዳምጡ፣ ለመረዳት ሞክሩ።
እና በቃ እኔ እናንተ ምን ብትሉኝ መሄድን አላቆምም፣ መፋለሜን አላቆምም። ምንጊዜም ጦር ሜዳ ላይ አንዱ ተሸናፊ አንዱ አሸናፊ ይሆናል። ብዙ ጦር ሜዳ ላይ ብዙ ነገር እንደሚኖር ይታወቃል። ሞት አለ፣ መቁሰል አለ፣ ምን አለ። እኔ ጋር ግን ላይክ ልብ መሰበር፣ መድከም፣ የሆነ መከፋት ምናምን እንጂ የአካላዊ ጉዳት እንኳን የሚያደርስብኝ ነገር አይደለም። እና ስለዚህ እኔ እሄዳለሁ። መፋለሜን አምናችሁ ወዳችሁ ተቀበሉ። መቀበል ካቃታችሁ እኔ ከዚህ በኋላ ላይክ ባትረዱኝም በሆነ መጥፎም ነገር ተናገሩ ምንድነው እኔ ብዬ የማስበው ከነሱ ሰዎች መረዳት አይችሉም፣ ወይም ደግሞ ያላየ አያውቅም ነው ነገሩ። እና ስለዚህ በቃ ስላልገባችሁ ነው። ወደፊት ሲገባችሁ መለስ ብሎ የኔን ቪዲዮ እያዩ መለስ ብሎ ያን ነገር እያስታወሱ ትምህርት ሆናችኋለሁ ነው። ምክንያቱም ያየና ያወቀ እኔ ጋር ሊፈርድ አይችልም። እናም ዛሬ 200,000 ስለገባ ማክበሩም መብቱ ምንም ስለሌለኝ ነገሩን ቀለል ለማድረግ ለሱ ለኢሳም የሆነች እኔ ባየሁት አንጻር አመዛዝኜ በሆነ ነገር ያስፈልገዋል ብዬ ምናምን ብቻ ልብ ያሰበውን ነገር ላደርግለት ፈልጌያለሁ። ደስ ይበለው አይበል አላውቅም። የሆነ ሲያየኝ የጥላቻ ስሜት አለ እሱ ጋር ላይክ የጥላቻ ሳይሆን ብዙም አናካል ተቀበለኝ እንደዚህ ምናምን ነገር እንደማሽፍ ነገር ነው የመሰለውና እኔ እውነተኛ ነኝና እስኪረዳኝ ድረስም ወይም እስኪገባው ድረስ እውነታውን እሄዳለሁ እንዳልኳችሁ። እና ይሄን ስጦታ ይዤለት ስመጣ ሁለት አይነት ሐሳብ ይዤ ነው የመጣሁት። ማለት ምን መሰላችሁ? አንድ ይቀበለኛል፣ አንድ ደግሞ ወይ ንቆት ይሄዳል። አላውቅም። ሁለቱንም አሳምኜ ራሴ ነው የመጣሁት። ምክንያቱም ይሄን ቪዲዮ ስሰራ ይሄን ማነጻጸር ለዛም ለኔ ቀላል ነው እና ግን እኔ ከስመጣ ሁሉ የመንገዱ ጌታዬ እንደሚቀበለኝ ራሴን አሳመንኩት። ግማሽ ደግሞ ፈራሁኝ። ልቤ እንደሚመታ አትጠይቁኝ። በጣም ያስፈራ ፈርቻለሁኝ። ላይክ ብዙ ማለት ተጋባባትን ሰው ስጦታ አብዛኛውን ሰው ደግሞ የምናስበው ምንድነው የሆነ ካፕል ለሆነ ሰው ለጓደኛሞች ለፍቅረኛሞች ምናምን ነውና ለአዲስ ሰው ስጦታ መስጠት ከባድ ነው። እና እስኪ እንደሚቀበለኝ እንደማይቀበለኝ እንጃ፣ ግን ይቀበለኛል ብዬ ተስፋ አደርጋለሁ። ደግሞ ስጦታ አይመለስም። ወደደም ጠላው መቀበል ግዴታው ነው አይደል? አዎ ግዴታው ነው። እና ያሞኒያም በቃ ዛሬ አመጣጤም ትክክለኛ ቪዲዮ አሰራሪም ሁሉም ነገር 200,000 ስለገባ ኢሳም እኔ ስጦታ ልሰጠው ነው እና ስጦታ ልሰጠው ነው ለኢሳም። በጣም ሰላም በዚህ አጋጣሚ ማለት ነው እንኳን ደስ አለ። በጣም ከዚህም በላይ ገባሃል፣ በጣም ከዚህም በላይ እና ከዚህም በላይ ደግሞ ከ200,000 ሳይሆን ከዛ በላይ ሆነ እንደማይ ተስፋ አደርጋለሁ። እርግጠኛም ነኝ ኢሳም ይቀበለኛል ብዬ ተስፋ አደርጋለሁ። እናንተ ደግሞ ግን አበረታቱኝ፣ የሆነት አትቀሱኝ፣ አትስደውኝ፣ አበረታቱኝ። ለታበረታቱኝ ስላችሁ ዱአ አድርጉልኝ። እንግዲህ ለሷ የሚሆናት ሄሩ ነገር ከሆነ ያሳካላት፣ የማይሆን ከሆነ አላህ ቶሎ ያሳያት ብላችሁ ዱአ አድርጉልኝ እንጂ እናንተ ማፋችሁ ላይ መጥፎ ነገር እያወጣችሁ ካላህ ዘንድ አታስመዝግቡ። እኔንም ደግሞ እንትና ትበሉ። እስኪ አብረን የምናየው ይሆናል። ጠርቼዋለሁ አሁን እለዋለሁ እና እስኪ እስከ መጨረሻው ድረስ አብራችሁን ተከታተሉ። እወዳችኋለሁ። ፈኪ እንዴት ነሽ? ዋአላህ መጀመሪያ የተቀመጥንበት ቦታ ጠፋሽ። ጠፍተሽም ናፈኩ እንዴ? አይ ናፈኩ። መጥፋቴን አስተውለሃል ማለት ነው? አዎ እንዴ ሚዲያ እኮ ከተተላለ የልሽ ሚዲያ ላይ ራሱ ከሌላ ሰው ጋር ቪዲዮ ለምን ማሰር? ለምን ሰራለሁ? ሌላ ጊዜ ሰራ ነበር እኔ እኮ ሰራለሁ ሌላ ጊዜ እና አሁን ደግሞ ያን ያክልም ብዙም አልተመቸኝም። ደግሞ የሰው አሁን ላይ ያለው ነገር ደስ አላለኝ። እኔ አንድ ቪዲዮ አልሰራውም ምናምን እንትን ያረፋ ምግብ አምሮባል። ከትፎ ጉራጌ እኮ ነው የማዘር ቅቤ እኮ ነው ተጣምጠልኝ ወንድ ተቀበታ ሆኖ እንትን ብለህ ነው እናንተ ጋር የለማ ጉራጌ ቅቤ የለም። ጉራጌ ቅቤ ሳይሆን አረፋ አከባበሩ እንዴት ነው እናንተ? ቅቤ ይሰራል፣ ዶሮ ይሰራል፣ ድፎ ዳቦ ቀሪቦ ነው የምትሉት፣ እኛ ሀረር ሶፊ እንለዋለን። ከቀጥልስ ምናምን ቢራ ነው ሀረር ሶፊ ማለት ቀሪቦ እኛ ዘንድ ሀረር ሶፊ ነው የሚባለው። ሀረር ሶፊ ያው እናንተ ቀሪቦ ኪኒቶ ትሉታላችሁ።
አሪባን ባክ ነው ይባላል። ግን እኔ ተጠቃሚ አይደለሁም። ባይዘው ስትይ ነው ትዝ ያለኝ። እንዳያጠቁራ አይ ጨጓራዬ ነው ጨጓራ አለብህ ተለባጠጣ በቃ ምንም አበሻው ቀልምዱ ነው። መድኃኒት ከመናገር ውጪ አታቁማ እና እውነቴን ነው። ምርጥ ነው። ራሴና እንትን አትልም የሆነ ነገር እንደዚህ አታረግም። አይ እኔ እንደውም አንተ ቲክቶክ ላይ ራሴና ምን ብለህ አንጨርሰውም እና ምንድን ራሴና ምን ባዶ ስለሆነ ጭንቅላት ኦኬ ራሳችን ማሱ ኢንሻአላህ አንቺ ድሮ ተከታታይ ነው አድናቂ ናት። እንግዲህ የድሮ ተከታታያችን እና ቀረ እንደሱ ባል እንዴት ነበር? ካንቺ ጋር ሰራለሁ። ቆይ እንደዛ ባል አሪፍ ነበረ። ግን እኔ አንድ ቀን ነው ማዝረጋ ነበርኩኝ። በቃ ከዛ ወደ ቤት ተመለስኩ። ቤት አለ ቤት አለ ማለት አይደለም። ራስህ ቤት አለ እኮ ካርታውን ነው መኖር የሚፈልግሽው? ኧረ መኖሪያውን ነው። ራስን ችለህ ወጣሃል ነው? አዎ አረጀውኩ ከውኩም ጥሩ ነው። አራው አለ እንዳረጀኝ ከዚህ በኋላ እናት ቤት ምን ማለት ነው? በስንት ዓመት ነው የወጣው? ኧረ እኔ ጋር 3ኛ ዓመቴ ነው 4ኛ ዓመቴ ነው። ከቤት ወጣሁ ሲሰክስ ነው። አክቹአሊ ጋር አልኖርኩም እኮ አንድ ጓደኞቼ ጋር ነበር መበዛው። ሁለት ደግሞ ዱባይ ምናምን ነው ነበር። ከዛ በሱ ለመድኩና ወጣ። ከዛ ተመልሼማ አልገባትም ብዬ ጨርጨረ ነው እንጂ ብዙ የሚመልስ ነገር ነበረ። ባይዘው ቤተሰብ እያለሽ አስቢ፣ አንድ ከተማ ላይ ማለት ነው። ብቻሽን ስትሆኚ ነው ብቻህን ነው ማለት ብቻሽን ነው። ልጅ አለኝ ነው ምንድነው? ኦኬ ቤተሰብ እኔ እኮ ብቻዬን ነው። ቤት ስትገቢ በቃ ልጆች ምናምን ታውቂ፣ በቃ ወንድም እህቶች ምናምን ያለበት ቤት ሆነሽ ከዛ ደግሞ ራስን ጀለስ ስትወጪ ደግሞ ጸጥ ያለ ቤት ነው የምትገቢው። ጓደኛሽን ሰብስበሽ ነው የምትገቢው። ይሄ አሁን ብቸኝነቱን ተፈርጉና ደግሞ ሰው ሰብስበሽ ነው አንተገባሽ። ወንድ ማለት ነው ሴት አይደለም። እና ወንድ ዝርክርክ ነው። አንድ ኢሳሰምቼ ነበር ሰሞኑን ሴት አይደለም ብላ ቶሎ ተናገርኩምና ሴቶች ምን ሴት አይበዛም። እኔ ጋር ሴት ማን ይመጣል? አይመጣም እኮ ሴትማ እንደውም እኮ ከሆነ ሴት ከሆነች ነው የምልሽ። ዱርዬ ሴቶች አይደለም። ሴት ከሆነች እንደማዝታ አንተ ዱርዬ ሴት ነው ለአንተ ዱርዬ ሴት ዱርዬ የትኛው ዱርዬ እኮ ሁለት ትርጉም አለ። ባይዘው ይሄ የአራዳው ዱርዬ አይደለም ወይ የከተማው ዱርዬ አይደለም እንጂ ይሄ ዱርዬ ሴት አማርኛው ደስ አይልም። ዱርዬ ሴት ራሷን ማታከብር ምትርመጠመጥ ምንድነው መርመጥመጥ ማለት ለሆነ ጥቅም ብላ ከሆነ ሰው ጋር የምትጋደም ወይንም ደግሞ ይሆን አላህ የሰጣት ሴትነት አላ እሱን ለማይሆን ነገር ትጠቀም። ስለዚህ ሴት ብዙ ነገር አላት። ሴት ሆነሽ ካሰብሽ ማለት ነው ሴትነቷን ለጥቅም ትጠቀም ማለት ነው። አንዳንዶቹ ከስጋ ውጪ ሴትነት ምን የማይጠቅማቸው ሰዎች አሉ። ዛፍላስ ቆርጦ ነው ብዙ ጊዜ የምመጣው እንትን እየተፈናገርኩ መሰለኝ። አንበሳውን ዋጥ በቃ ይል አይ ደም ተቆጣልሽ እና ሴትነትሽን አክብሪው ለማለት ፈልጌ ነው ታያለሽ። ምንም አይገናኝም እኮ እና ለምን አዲስ ነገር አለ? ታሳዝኛለሽ። እሺ ያሳዝን። ምን አዲስ ነገር አለ? ምን አዲስ ነገር የለም። ዝም ብዬ ታሳዝኛለሽ። 200 ሺህ እኮ ገባ። ቲክቶክ ላይ ልምድ አለ ባይዘው የነቃት ይመስለኛል እንዳይመስልብኝ እፈራለሁ እንጂ ቲክቶክ ላይ በፊት ማለት ነው 100 ሺህ ገባ ነውና ያሉ ይሄ የሚጨፍሩ ኬክ የሚቆርሱ ሰዎች አስቀው ነበር እኮ ነበር ማለት ነው። አረ ሰላም ተታረሽ ምን ተታረሽ እጅተኛ ወላሂ ወሬን እኮ ነው። ይሄ ቲክቶክ ላይ 100 ሺህ ገባን 200 ሺህ ገባን 300 ሺህ ገባን ምናምን ሲባል በህይወት አላውቅም እኔ እስከ ሚሊዮን እስከገባ ድረስ ምን ማክበር ምናምን ስልሽ ከሰራሽ ሰው ፎሎ ያደርግሻል። ሰብስክራይቡ በጣም ባይዘው ከቲክቶክ 1 ሚሊዮን ወላሂ የዩቲዩብ 100 ሺህ በጣም ብዙ አንድ ቫልዩ ያላቸው። አሁን አንድ ሰብስክራይብ ታውቂያለሽ ዩቲዩብ ላይ በደንብ ቫልዩ ያለው ይሄ ቲክቶክ እኮ ምን አሁን እሺ 1 ሚሊዮን ፎሎወር ምን አደረገዋል? ማስታወቂያ ብቻ ነው የምትሰሪበት በቃ። ይሄ ግን በጣም ቫልዩ ያለው በደንብ ሰብስክራይብ መኖሩ አሪፍ ነው። ኢንተርናሽናል ኮንተንት ክሬተር ያደርግሻል ከቲክቶክ የተሻለ እና ባከብረው ደስ ይለኛል። ግን አልለምድብኝም ማለት ላይክ 200 ስትገባ ቆይ አንተ 200 ስትገባ ደስ ብሎ አይደለም በውስጥ
እሺ አታክብረው፣ ግን ለአንተ ምን አይነት ፊሊንግ አለ? ደስማ ይላል። ግን አሁን ስንት ነው? የዛሬ 2 ዓመት ነው የመጣ ነው እኛ ዩቲዩብ ላይ ወላሂ 2 ቪዲዮ ሰራንና አሪፍ ነበር። ጥሩ በቃ ሞኔታይዝ እንደማም ተደርጓል በሁለት ቪዲዮ የዛሬ 2 ዓመት ከምናምን። ከዛ ጠፋን። ቲክቶክ በጣም ቢዚ አደረገ። ከዛ ከ2 ዓመት በኋላ ስመጣ ያኔ ከኔ ትናንሽ የነበሩ ልጆች አሪፍ ደረጃ ላይ ደርሰዋል። ከዛ አልሐምዱሊላህ ቶሎ ጥሩ ደረስን። ግን አሁንም ይቀረናል። ገባሽ? አሁን እኔ ወደ ማክበር ወደ ደስታ የምመጣው አሁን አብዛኛው 300,000 400,000 እየተገባ አይደል? ወደዛ ስጠጋ ይቻላል። በጣም ነው ደስ የሚለው። አሁንም ግን ደስ ይላል። እኛ ጋር መልደረሳል። አዎ። እና ታከብረውም? አንቺ ስንት ሰብስክራይብ ነው ያለሽ? 90,000 89,000 ነው። አሪፍ ነሽ እኮ 10,000 ሲጨምር እንትን ይሰጥሻል። እኔ እኮ በተናንም አልተቀበልኩም። አልተቀበልክ? ኧረ እባክህ ደወሉልኝ፣ ዝም አልባል። ፖስታ ቤት አለመጣው ማለት ነው። ፖስታ ቤት ሳይሆን ወደ ቦሌ ስካይላይት ይመጣል። ስካይላይት አይደለም ዓለም ሲኒማ ህንጻ ላይ። ኦኬ። እና አልተቀበልኩም። ዞን ታለክሽ ልስተሽ በማን ቁጥር ነው ማለት በራስ ነው አካውንቱ እኮ በራሴ ነው። ኦኬ። ብቻ ማክበር ምናምን አይደለም ማከበረው 200,000 ሳይሆን 200,000 ሰዎችን። እሱማ ምንድነው አይኔን የምታየኝ? ሰያወራው አይደል እንዴ? አውሪ እንጂ ምንድነው? ታዲያ እያወራን እንደዚህ ተመሳሳይ አይሽ ደግሞ ግራንግር ነው። ማሻአላ በል እንዲህ ብለሽ ማለት ነው እንትን ነው የሚመስለው። ይሄ ማሻአላ መርማሪ ፖሊስ ነው የሚመስለው። ለምን ነው ማሻአላ የምለው? አካ ይኸው ሰሞኑን ያመመኝ አይተይ ምንድነው? አይንሽ እያሉ ሰዎች ወላሂ አታውቂውም? ይሄ ለምን ነው አመመኝ? ያመመኝ ያበጠመጣ እኮ ይሄን ያቃጥለኛል ሳይበት በደንብ ስኩረፈት በቃ ሳይብጥ ነው ትልቅ የመሰለኝ። ይሄኛው ትንሽ ነው። እሺ እና አላህ እንዴት አደረጋታል ፋጢማ። ያንቺ ቀጠሮ የሚደብረኝ ነገር ምን መሰለሽ? ምግብ የለው መጠጥ የለው ምን ዝም ብሎ በደረቁ ነው ቀጠሮሽ። ምንድነው? እሺ አሁን የችስታ ቀጠሮ ትወጃለሽ? ወላሂ መስፈሩስ እኛን ከፍላለን። ምንድነው እኮ ነው አይደል? የሚሰሩሽ ካፌ ምሳ በላህ ወይ ይባላል እኮ እንብላ። መብላት ነው የሚሻለው። ለአንቺ ሰውነት መብላት ነው የሚሻለው። ማውራት ምንም አይጠቅምሽም። ከሰብ እንደ ማረብሽ ይላል። ፉጨት አስተማሪ ነው የሚልሽ ፉጨት አስተማሪ ነው የሚልሽ ይችላል። እና መንገድ ላይ ምንም ቋቋ አይልም ሰውነትሽ። እዚህ ልሞክር እንዴ ድረስ ወለ ከሸከሸ ሰለበ አንተ ድሮ ቀጭን አልነበርክ እንዴ? ገና ጭፍር በነበርክ ሰዓት እኔ ስወለድ ራሱ አንቺ ለካልከሰው እኔ ኮቄ ነው። እኔ ወፍራም ሴት አድናቂ ነኝ። ባይዘው ወፍራም ስልሽ አሪፍ ሰው ነው። ምን ያደርግላል? ሲጀመር ለምን ታያለ? ሴት አደንቃለሁ እኮ ዝም ብለን ወጣት እናረጋለን። አደረገኩና አደንቃለን። እና ለምን የጠራው ይመስላል? ለምን የጠራው ይመስላል? ሞትንሽ እንደዚህ ለምን ስምጠሪ አልፈረም ነው። አረ ችግር የለብኝም። ዋናው ብቻ ሰፈር ላይ እንደዚህ አካባቢ ላይ ከሆነ ኤሪያ ላይ ከሆነ እና ብቻ ለማልወደው ነው። አሁን ቀጣይ ምግብ ቤት ነው ምናምን በጋብዝ ትመጣለህ? ቤቴ በር ላይ በጋብዥ ቤቴ በር ላይ አሁን የኔ ቤት ደስ የሚለው ዳርዳሩ እንዳለ እኔ ፈራውልህ። ለምን አንዳንድ ሰዎች እንደዚህ ነው ማለት ነው። በኋላ ላይ ቤታቸው በር ላይ ራሱ ሂዶ መቆም የሚያጡበት ታይም ይመጣል። በቃ ሌላ ቀን አብራራለሁና ዛሬ አጠራሪ እንኳን ደስ አለ ማለት ነው። መጀመሪያ ላይ ለምን ለገዛውበትና እኔ ደግሞ ድረሽኝ እንደሆነ ሰው ደግሞ ያየናት ቲክቶክ ላይ ዩቲ ጋር አብሮ ያደርጉ ነበር። ዩቲናስ ጋር ዩቲናስ እንዳለ ቲክቶክ አብዛኛው ላይ መዳም ቀማሞች ዩቲ ጋር እያቀናበሩ ዩቲናስ ጓደኛዬ ናት ወይ ጓደኛ ማከብራት ንጹህ ልብ ያላት ልሳቀል አሁን ኮሜንቶቹ ያስጠላሉ። እሷ ላይ የሚጻፈው ኮሜንት አድናቂዋ ነኝ በጣም እናንተ ነው እኮ ጓደኛዬ ወላሂ ሀቅ መነግርሽ ነገር ነው ሲቀናበር አይቼ ማለት አረ ወላሂ በጣም አቀናብሮት ነበር። ቆይ ሼር አደርግልሃለሁ ቲክቶክ ላይ ምን አገናኝቶ ነው አንተን ከሷ ጋር ያደርገዋል። እኔን ለማቃጠል ከሆነ እንግዲህ ማን ለማቃጠል? እኔ ምን አውቄ ቢዝነስ ሰላም ወድ ምናምን ነው ፈጣጣ ዘላይ
አይኖ ጣናዳ የለም ለምን ፈጣጣ የሆነቴ ነው ለምን ኩስታይ አሃና ይሄ ወርሴ ስስቂ ማለት አንገደፈ ሀገር አጥፊ ነበረቱም እውነት ነው ወላሂ ፈራ ይሄ ጋር ዝም ብዬ በቃ ምን እንደሚሰማኝ ታውቂያለሽ አንቺ ጋር በቃ እህቴ ምናምን ነው ሲል አረ እንዳልመስል ምናምን ታናሽ ጥንጥዬ ምናምን ጅል ነው መስመስል አንቺ ያለው እና መስሽን ሃያነቴ ወላሂ አትመስይም አልመስልም ብዙም ድግድግ ማለት አልወድም ያልወድም አንድ ናራይሽን ስራ ቦታ ለምንድን ነው ማትመጣው ይሉታል አይ ብዙም ይኛል እና ከማን ብቻ የራሳቸው ፕራይቬት ላይፍ ካላቸው ሰዎች ጋር አትቀላቅሉን አትደምሩ ምን አገናኘን ደግሞ እነሱ የሆነ ባለፈው ስልክ ለነሳት ላይ የሆነ ነገር አይቼ ነበር ካንተ ጋር እና ከላይ ስጦታ ይዤልህ መጣ ደግሞ ማለት ነው ጥያቄው ባለፈው አንተ ጋር ያገኘው ቀን ስልክ ተሰብሮ አይቼ ነበር ለምን እንዳልቀየርኩ ምን ስልክ ከኋላ ተሰብሮ አይቼ ነበር እኔ ያመመኝ ጊዜ ነው የሆነ ቪዲዮ ትዝ ይልሻል የሰራ ነው ሽንት ቤት እየገባ ሲያስቸግረኝ እንትን ስልኩ ታምፖ ተጠቀም ማለት እሱ ቪዲዮ ከመጣልኝ በዛ ሐሳብ ነው የሆነ ጊዜ አመመኝና ግሬን ማለት ነው እና ቱታ ነበር የምለብሰው ምን ይወድቃል ቀስ እናንተ እኮ ሌላ ልብሳለ እንዴ አሁን እኮ ቱታ መልበስ ጀመርኩት የተጣበቀ ጂንስ ነው ነበር መልበስ ቃሪያ ነበር የምትመስለው ወለ ጀለታ ያውቃም ነበር እነሱ እና በፊት የለመድኩት ልምድ አለ እንትኔ ምንድነው እግሬን ካላያዘኝ ሱሪ ለብስኩ አይመስለኝም ነበር በቃ እንጂ ከዛ በኋላ ነው የሆነ እድሜ በሰልሲ ሞስ ከጀራሽ አሁን ደግሞ የፋዘር ነው ማለት ተውሰህ ነው አይ አይደለም የፋዘር ማለት ነው የራስ ፋዘር የለም እንጂ ኦኬ እና ስልክ ለምንድን ነው ያልቀየርከው ብር ምን ነው ለምን ቀየራለሁ ወንድ እኮ ነኝ እና ወንድ ብትሆንስ ምን ያገናኛል ቢሰበር ባይሰበር ዋናው አሁን ኢንተርቴይንመንት ላይ ለምሳሌ ይቅረጽ ምናምን እንጂ ቀየራል እኔ ሶታም ትችይልህ ነበር ምን ስልክ ይሁን አላውቅም ግን ሶታም ትችላለህ ምንም በማስመልከት ነው ለምንተሽን በማስመልከት ኦ ማይ ጋድ ኦ ማ የታለግስ እዚህ ጋር ምንድነው ምን ዝርጋ ሙዲያሻው ለምን ሙዲያል ባይ ዘ ወይ ማለት ነው ይሄን ስልክ እንዴት እንዳመጣስ ነው የማውቀው እንዴት እንዳመጣሽ አንድ ወር የቤት ኪራይ ሁሉ ልዘል ይችላል ሳልከፍል ከራይ ካየሹ አንድ ወር ብቻ ነው የምትዘይው በዚህ ስልክ አይደለም ያው ያለው ተፍተፍ አድርጌ የምርሽ ነው ማሙቼ ነው እኔ ምንድነው ምን አለብኝ እኔ ችግር አለብኝ ስልክ ነው ባይ ዘ ስጦታ የሚሰጠው ስለተቸገረ ነው ያሰው በዚህ ልክ እንትን ማለቱ አላውቅም ከተሰማኝ እንኳን ደስ አለሽ ለማለት ነው የምርሽ ነው እንካሽ ተቀበል ኧረ በእውነታ ማሰር አይደለም በመስካሪ ቢት እንዴ ነው ፈልግም አለኝ ንቀው ነው ይሄን ኧረ አላልኩም እንዴ አንቺ ወላሂ የምርሽ ነው እንዴ ለምን እንደምቀልደው እኔ ሰው ሲቀልድ የሆነ ምን ነገር ላይ እንትን ሰው ሲቀልድ የሆነ ዛትማች ብር አምነሽ ያላስብም ሁለት ደግሞ ምንም መቸጋገር አይፈልግም መቸገር አይደለም በቃ ተሰማኝ ምን ፈለኩ ላንተ ማድረግ ፈለኩኝ ባደረግኩ እኔ ውስጥ ምን ይለኛል መሰለሽ አሁን ይሄ አስፈልገኝ ወላሂ ምሬን እኔ አላስፈለገ አይደለም እዚህ ጋር ስራ ነው አያስፈልግም በጣም ቴንኪው 200,000 ማንም ኮንግራ ያለኝ የለም እንደው ባዳ የሆነ ሰው ካልሆነ በስተቀር ማለት ነው ባዳ የሆነ ተከታታዮቻችን ፎቶ አቀናብረው ከመልቀቅ ውጪ ደግሞ ይሄ ስልክ ምንም አይነት ሴሪሞኒ ምንድነው አዘጋጅ ብትይ በጣም አሪፍ ዲኮሮች ምናምን ብታዘጋጅ ከዚህ በለጠ ይሰራልሻል ግን አስፈላጊ አይደለም ይሄም አስፈላጊ አይደለም የምፈልገው ባልቀበልሽ ይሄ ደግሞ የሚሰማኝ ምንድነው ታውቃለህ ወላሂ እሪል ማለት ነው የሚሰማኝ ንቀሃው ወይም ደግሞ የንቀት ነገር ያሳየኝ ነው የማስበው አንድ ስጦታ ይዞልህ መጥቶ ወይም ደግሞ በራስህን ሳይሆንና አልቀበልም ምናምን ቢል እውነት ከልብ ከመሰበርና ከመከፋት ውጭ የንቀት ስሜት ነው የሚሰማኝ ምን ያስፈልጋል ይሄ አይ በቃ ደስ አለኛ
ነው። አይ አይደለም አሁን ውለታ ማሰር ምናምን ውለታ ማሰር አይደለም ባይዘው አንድ ሰው ለአንድ ሰው ነገር ሲያደርግ በውለታ ማሰር ካሰበው ያ ሰው ያደረገው ነገር ጥቅም ፈልጎ እንጂ እኔ አይደለም በቃ ላይክ ስልክ ተሰብሮ አየሁትኝ በቃ የሆነ ሰዓት ላይ እንደዚህ ዘው ሳይ ያንቺ ባል አልሆነ እዚህ ጋር አሁን ባል ትሆናለህ አትሆንም አይደለም አይደል እንሰማው 200 ሺህ ገባ ብዬ እንጂ አመጣው ባል ልትሆን ትችላለህ ወደፊት አትሆንም ብዬ አይደለም ያስቅም ወላ ያስቅም ላይ አንተ ስሬስ እያናገርኩኝ ነው የሚቀል ሰው ጣ ነው የሚያናድደኝ እየቀለድሽ ይመስለኛል ጅል ነው የምትመስይኝ ጅል መሰልኩ ለነገሩ ቅድም መጃጃል ነው እኮ እኔ አመጣሁበትና ምን ያክል እንደተሰማኝ ለዚህ ምን ያክል ፊሊንግ እኔና አንቺ ይኸውልሽ ከ3 4 ቀን በላይ ተገናኘንም ሁለቱን ቀን ደግሞ ህዝብ ያውቀዋል ቪዲዮ አለ ዛሬ 3ኛ ቀን በይው ከዛ እንደ ቀን ሁለት ቀን ነው ብቻ የኛ ረሱል ማለት ነው ሰለላሁ ዐለይሂ ወሰለም እኛን አውቀውና የተነሳይት እንደምትሄድ እኮ እኛን አውቀውና ግን ለኛ ብዙ ነገር ያደርጋሉ እሳቸው ነብይ አንቺ ዱርዬ ምን አገናኛችሁ ተስቀኝ እውነቴን ነው አንድ ነገር አይደለም ውለታን እኮ ስታስበው ስላወቀው ስለተግባባው በየቀኑ አብረው ስለዋልክ አይደለም እሱ ለኛ ምንም ሳያቀም ብዙ ውለታዎች ውሎልናል ስለዚህ ውለታ ለማዋል ደግሞ እኛ ከነብዩ ካልተማርነው ነገር ደግሞ ምናችንም ፋይዳ የለውም ምንድነው አላማሽ ወላሂ ማቀሳሰር ነው እኔ ማቀሳሰር አይደለም በጣም ስላናደርከኝ ነው ይሄ ስልክ እኮ ከኔ ላንቺ ያስፈልጋል ባይዘው አመሰግናለሁ ወላሂ ብሬ ነው ራስሽን ችለሽ ነው የምትኖሪው አይደለ አዎ አመሰግናለሁ ምን ይመጣል መሰለሽ ይሄ አንድ ሼም ይዞ ይመጣል ስሚኝማ ቆይ ሼም ይዞ ይመጣል ረዳሽኝ አሁን አንቺ የሆነ ነገር ባይብሽ የሆነ ነገር እንትን ብል አሁን በዚህ ልክ ማሰብ ጀምራ እኔ ደግሞ እንደዚህ አይነት ባህሪ የለብኝ ምንም አይነት ብታረጊብኝ ምንም አትቀይሩ ኮኔ በሁለት እንድትይዘው አይደለም በቃ 200 ሺህ ስለገባ ኮንግራ ማለት ብቻ ስለፈለኩ ነው ቆይኩ ይራሱ ብዙ ነው ወላሂ በጣም እንኳን ደስ አለሽ ማለት ብዙ ነው ታውቂያለሽ አላከበርኩት ምን አላልኩት ለጓደኞቼ 100 ሺህ 200 ሺህ ገቡ ብላ አሽቃብጣለሁ ሴሪሞኒ ያዘጋጃለሁ አሁን ማንም ቼክ ያደርግም የለም በቃ እየደበረኝ ነው የሆነስ ከዚህ በኋላ ከዚህ በላይ ምን ነገርባት ደስ ይለኛል ምክንያቱም እኔ እንዴት እንዳመጣው ስለማቅ ነገር ስትል አምሮጋውን እንዳመጣው ስለማቅ ብለሽኝ ነው እኔ አሁን ደስተኛ ነኝ ከፍቼ ይሆናል ልጠቀም ለማንኛውም ተረጋግተን ብናወራበት አለ እሺ በጣም ቴንኪው ወላሂ በጣም ቴንኪው ማንም ቼክ ያደርግ የለም ለመቶ ሺህ ገባው አልገባው ምናምን አንዳንድ ሰው ምቀኛ ነው የሚመስለው ራሱ ለመቶ ሺህ እኔ ማንም ቼክ ያደርግ የለም ወላሂ ለመቶ ሺህ ገብቷል እንደዚህ ሆኗል ምናምን ምክንያቱም ምን አሁን ብዙ ጓደኛ አለኝ አይደል የተከበብኩት ዩቲዩበርም ቲክቶከርም ምናምን ማንም ኮንግራ አይደለም በቴክስት ራሱ እኔ ምቀኛ በስፋል መሰለኝ ስለዚህ መሰለኝ ያልኩት ላይሆንም ይችላል እንደዚህ ሰው በራሱ አጃጅ ይሆናል ቴንኪው እሱ ራሱ በጣም ብዙ ነው ለማለት ነው አመሰግናለሁ ስለተረዳኝ ይሄ ግን አሁን እልሽ እኔ ምን መሰለሽ አልহামዱሊላህ የስልክም ችግር የመቀየርም ችግር የለብኝም አንቺም የለብሽም እኮ ግን ኤክስትራ ሆነ እንደሆነ እርግጠኛ ይሄ ብዙ ብር ነው የሚሆነው 100 ሺህ እስከ 200 ሺህ ብር ባለው ኤራ የሚገዛ ስልክ ነው አይደል ማይ ነው እኮ አንዳንዱና ቋል እና በጣም ቴንኪው ግን ተረጋግተን ነው ማለት ተረጋግተን አወራን አላወራን ስጦታ ነው አይደለ ከዚህ ጋር የተገናኘ ነገር ተቀበልኩኝ ቴንኪው ይሄው አክብራለሁ ለዛ ጊዜ ደግሞ ስጦታ ከክ ታሸጋል አይደለም ከደወልኩ በኋላ ቶሎ ከመጣ ብዬ እኮ ቤት ክፈተው ይባላል ገባሽ አሁን አሽገሹ ቤት ክፈተው ምናምን ብለሽኝ ቢሆን መገመት አይከብድም ግን ትንሽ የስልክ ሊሆን ይችላል ብለሽ አስበሽ ችግር የለም ተወርሽ ይሄ ወላሂ ፋራ ነገር ነው ምንድነው ፋራ ማለት ላይክ እኔ እንደዚህ አይነት ሙዶችን አላቀም ላሽገው ነበረ ታየማጣውኝ ቶሎ ብትመጣብኝስ ብዬ ስለደወልኩልህ መጣሁኝ በቃ ሰላሽገው ሱቆናም እስኪድረሳ ዋንዴራ ባይ እሺ ምን እሺ ሳቂ ያምራል እናያለን ሁሉም ጊዜ ፈቷል እናያለን ከጊዜ መልሳለሁ እሱን ማቃለሁ እኛ ለተጠቀሙ ይሄኛውን ባይዘው እስከተነቂ ድረስ አንቺ ማለት ነው በደንብ አሁንም ከራሴ ጋር በጣም የነቀው ነው ስለማች ወላሂ በጣም ደስ ይላል አይ ችግር የለም ስለመጣም አርቸም ስለመጣ በጣም ደስ ብሎኛል አመሰግናለሁ ከዚህ በላይ ደግሞ ነው ብዙ ትልቅና ከሁሉም የበለጥኩ ነው ማየት ነው የምፈልገው እና አመሰግናለሁ ብቻ ያው እንግዲህ ለዚህ ነው እኔ ጠራው ቴንኪው ኖ ፕሮብሌም ወል ብድር መላሽ ያርገኝ
አይ አሜን አይደለም። ያው እንግዲህ ዛሬ ያዘጋጀሁት ፕሮግራም ወይም ደግሞ ያሰብኩትኝ ትንሽ ነው ቢሆን ለሱ በጣም የሚስጥር ነገር ነው፣ ግን ይሄን ይመስላል። አስናቆት ሁላችሁም ደግሞ እንኳን ኮንግራ ነው ይባላል። ኮንግራ ያላችሁ ሌላ ነገር አጻፉ ኮሜንት ላይ ሙሉም በዚህ እንግዲህ ከዛ ይሄን ይመስላል። ሁላችሁም ደግሞ ሰብስክራይብ ያደረጋችሁ ከዚህ በላይ እንዲገባ እናድርግ፣ እንዲደርስ እናድርግ። ከዚህም በላይ መሄድ ስለሚቻል ሁላችሁም ሰብስክራይብ አድርጉ። እንወዳችኋለን። መልካም ጊዜ